አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁ የአማራ ኪንግ ቤተሰቦች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አርዕስተ ዜናዎችን የጠቅላይ ሚኒስትር አብይ አህመድ ከምስጋና ወደ ክስ ያቀረቡበትን መልስ ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ መስጠቷ ተነገረ። በአማራ ክልል በርካታ ወረዳዎች የስልክና ኢንተርኔት አገልግሎት ሙሉ በሙሉ መቋረጡ ተነገረ። የብልጽግናው ሰራዊት እርስ በርስ ሲብላላ ማደሩ ተነግሯል። የኦህዴድ መራሹ ጸረ አማራ የፋሽስቱ ብልጽግናው ወደን በሌሊት በሎሌነት እያገለገለ የሚገኘው የአማራ ባንዳ ሚኒሻ እርስ በርስ ሲተኳኮስ ማደሩ ተነግሯል። ዝርዝሩን ታደምጡታላችሁ። የመከላከያ አዋጊውን ጨምሮ በርካታ የጠላት ኃይል በአፄ ዳዊት ክፍለ ጦር የተቀናጀ እርምጃ ላይ እንደተወሰደባቸው ኮሩ አስታወቀም። በአውደ ውጊያ በፋኖ የተሸነፈው ፋሽስቱ የብልጽግናው አገዛዝ ወገዲ ወረዳ ላይ በርካታ ንጹሐን ዜጎች ላይ በአደባባይ መረሸኑ ተነግሯል። ዝርዝሩን ይዘናል። ዶክተር ደሳለኝ ጫኔ በሰባተኛው ዙር ምርጫ ተሳትፎን አስመልክቶ መግለጫ ሰጥቷል። የተከበራችሁና የተወደዳችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዙ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብረን እንቆይም። የብልጽግናው ዘመቻ ቀኝና ቆረጣ ተጀምሯል። ሰሜናዊ ሸዋ፣ ደቡብ ወሎና ምስራቅ ጎጃም ስልክና ኢንተርኔት ተዘግቷል። መንግስት ሰራተኛውን የፋኖ ቀኝ አደረጃጀት ነህ በሚል ጅምላ አፈሳት መጀመሩ ተነግሯል። የመንግስት ሰራተኞች አፈሳ በጤና ባለሙያዎች ተቃውሞ፣ በመምህራንና በሌሎችም አደረጃጀትና ዘርፎች ሰላማዊ ሰልፎችን ያስተባበሩ በፌስቡክ ያጋሩ በሐሳብና በአካልም ግንኙነት ነበራቸው የሚባሉ ሁሉ የታፈሱ እንደሚገኝ ታውቋል። የባንዳ ክፋቱ ቆሞ ካስገደለው በላይ ሲሞት መገዳደልን አውጆ ነው። ከሰሞኑን የብልጽግናው አገዛዝ እጅ የሰጡ በርካቶችን በህዝባችን ላይ የነዙት የጥፋት ፕሮፓጋንዳ አዲስ የጥፋት አዋጅ ሆኖ የግፍ ተግባሩን ተጀምሯል። ቀኝ የተሰኘው አደረጃጀት ተፈጥሮ የመንግስት ሰራተኛው የብልጽግናውን ደሞዝ እየበላ ለጽንፈኞቹ መረጃ ያቀብላል እያሉ የግድያ አዋጆችን ሲነዙ ሰንብተዋል። ፋኖን ከመግዳታቸው በላይ ብልጽግናን በመንግስት ሰራተኛ ላይ ላሰበው ዘመቻ ትልቅ ዱላ ሲያቀብሉ ሰንብተዋል። ነባሩ የብልጽግናው የሚዲያ አዝማቾች እነ ጌትነት አልመውና ስዩም ተሾመ ይህንን ደጋግመው በጥላቻ ነዝተውታል። አሁን የጅምላ ፍጅት ዘመቻው ከሚዲያ ወደ መሬት ወርዶ ብልጽግናም አሁን በክልሉ 3 ዞኖች ኢንተርኔትና ስልክ ሙሉ በሙሉ ዘግቶ የመንግስት ሰራተኛውን የቀኝ አባል ነህ እያሉ ጅምላ አፈሳውን ጀምረዋል። ይህ በእንዲህ እንዳለ የአማራ ክልል በርካታ ወረዳዎችና የስልክ ኢንተርኔት አገልግሎት ሙሉ በሙሉ አገዛዙ አቋርጧል። በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ወሎ የተመረጡ ቦታዎች የስልክና ኢንተርኔት አገልግሎት ተቋርጧል። ኢንተርኔት የተቋረጠባቸው አካባቢዎች አሁን ላይ ጠንካራ የሚባሉ የፋኖ ኃይሎች እንቅስቃሴዎች የሚካሄዱባቸው ቦታዎች ናቸው። በተመሳሳይ በአሁኑ ወቅት በኦሮሚያ ክልል የምዕራብ ሸዋና ስላሌ አካባቢዎች ሙሉ በሙሉ የኢንተርኔት መቋረጥ እንዳለ መዘገባችን ይታወሳል። ከዛሬ ጀምሮ በአማራ ክልል የስልክ ጥሪ፣ የአጭር የጽሑፍ መልእክት እና የኢንተርኔት አገልግሎቶች ሙሉ በሙሉ ከተቋረጠባቸው አካባቢዎች መካከልም በዋነኝነት ደጀንና ባሶ ሊበን ገጠራማ አካባቢዎች፣ መርሐቤቴ፣ ይፍታ፣ መንዝ፣ ወገዴና ሸበል በረንታ ሙሉ ለሙሉ ባይሆንም የተመረጡ ቦታዎች ይገኙበታል። እንዲሁም መረጃ ለማሰባሰብ አዳጋጅ የሆኑ የገጠር አካባቢዎችም ኢንተርኔት በከፊልና ሙሉ በሙሉ የተቋረጠባቸው መሆኑ ተገልጸዋል። መንግስት አገልግሎቶችን በማቋረጥ የታጣቂዎችን ግንኙነት ለማቋረጥና ዘመቻውን ውጤታማ ለማድረግ ማቀዱ ተገልጿል። የብልጽግናው ሰራዊት እርስ በርስ ሌሊቱን ሲተኳኮስ ሲገዳደር ማደሩ ተነገረም። የኦህዴድ መራሹን ጸረ አማራ የፋሽስቱ የብልጽግናው ቡድን በሎሌነት እያገለገሉ የሚገኘው ሆዳምና ከሃዲው የአማራ ባንዳ እርስ በርስ እየተበላላ ይገኛል። በደብረ ኤልያስ ወረዳ ተሰባስበው ምስኪን ነዋሪዎችን እየዘረፈ እየገደልና እያሰቃየ የሚገኘው ሆድ አምላክ ሚኒሻና ፖሊስ እርስ በርሱ ግንባር ፈጥሮ ሲተኳኮስ አድሯል። የእርስ በርስ ተኩስ በትግል ፍሬ ጤና ጣቢያም ፖሊስ ጣቢያና መሃል አደባባይ የነበረ ሲሆን የተኩሱ ምክንያተኛ መሞት ሰልችቶናል፣ ውጊያ በቃን፣ ወደ ትግሬ አልዘምትም፣ ምንም አይነት ግዳጅ አንቀበልም የሚል ሲሆን አሁንም ውጥረቱና የእርስ በርስ ፉክክሩ እየከረረ ይገኛል። እስካሁን በደረሰን መረጃ መሰረት 4 የሚኒሻ የፖሊስ አባላት ከባድ ቁስለኛ ሆነው ወደ ደብረ ማርቆስ ሆስፒታል የገቡ ሲሆን አንድ የሚኒሻ አመራር መገደሉ ተነግሯል። የፖሊስ አዛዡም ለጥቂት ማምለጡ የመረጃ ምንጮች አረጋግጠውልናል።
የመከላከያ አዋጊውን ጨምሮ በርካታ የጠላት ኃይል በአጼ ዳዊት ክፍለ ጦር የተቀናጀ እርምጃ እንደተወሰደባቸው ኮሩ አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በመራቤቴ ቀጠና በወራሪው የብልጽግናው አየር ወለድ ክፍለ ጦር ላይ ድል መቀናጀቱን የኮሩ ህዝብ ግንኙነት ኃላፊ አርበኛ ሐኪም አበበ አላዩ ገለጸ። በሸዋ መራቤቴ አውራጃ በሬማ ከተማ አቅራቢያ ኮሩ በብልጽግናው አየር ወለድ ክፍለ ጦር ላይ ባደረገው የተቀናጀው ውጊያ የአጼ ዳዊት ክፍለ ጦር አስማረዳኘ አንደኛ ሻለቃ ቀስትነህ ሶስተኛ ሻለቃና በቀጥናው የሚገኘው የሸዋ ጠቅላይ ግዛት የአርበኞች ጦር ሰራዊት ጥር 29 ቀን 2018 ዓ.ም ከረፋዱ 3 ሰዓት እስከ እኩለ ቀን 6 ሰዓት ድረስ በፈጸሙ ጥቃት ልዩ ስሙ መርጮና ጨበሬ አምባ በተባለው ሁለት ቦታዎች ላይ አንድ የመገናኛ ሬዲዮ የያዘው የመከላከያ ሻለቃ አመራርን ጨምሮ ከ7 በላይ አባላቱ ሲገደሉ ቁጥራቸው በውል የማይታወቅ የመከላከያና ራሱን ጥምር ጦር ብሎ የሚጠራውን ስብስብ ከቀላል እስከ ከባድ ቁስለኛ ሆነው ወደ ሬማ ከተማ ፈርጥጠው መግባታቸውን ኮሩ በግንባር መረጃ አረጋግጠዋል። ክፍለ ጦሩ ባደረገው ስኬታማ ኦፕሬሽን በዜሮ መስዋዕትነት ከፍተኛ ድል መቀናጀቱን የተገለጸ ሲሆን ጠላት በደረሰበት ድንገተኛ ምት በመደናገጥ የአየር ወለድ ክፍለ ጦር አመራሮችን ለዚህ ጉዳት የዳረጉን የሚሊሻ አባላት ናቸው በማለት የዛቱ ሲሆን የአውደ ውጊያው ድል የናፈቃቸው ያገዛዙ ወታደራዊ አመራሮችን ኔትወርክ አጥፍተው የመጨረሻው ድላቸውን ቢሞክሩም ይህ መልካም አጋጣሚ ለፋኖ የተሻለ የመናበብና ጠንካራ የመረጃና ደህንነት ሥራ አዋቅሮ ለድል እንዲበቃ አድርጎታል ሲል አርበኛው መልእክቱን ገልጸዋል። በአውደ ውጊያ በፋኖ የተሸነፈው ፋሽስቱ የብልጽግናው አገዛዝ ወገዲ ወረዳ ከ35 በላይ ንጹሐን በአደባባይ መረሸኑ ተነገረም። በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን ወገዲ ወረዳ ከንጉስ ሚካኤል አሊ ኮር መብረቁ ክፍለ ጦር ከባድ ተጋድሎ ገጥሟቸው ለጊዜው በስም ያልታወቁ ከፍተኛ የብልጽግናው መከላከያ አመራሮች ጨምሮ በመቶቹ የሚቆጠሩ ሰራዊቱ ያለቀበትና በመቶቹ የቆሰለበት ሲሆን አስክሬንና ቆስለኛውን በሄሊኮፕተር ወደ ኮምቦልቻና አዲስ አበባ ሲያመላልስ ከርሟል። ከዚህ ጋር ተያይዞም ጥር 29 ቀን 2018 ዓ.ም አራተኛ ቀኑን በያዘው ከባድ ውጊያ ያገዛዙ ብልጽግናው መከላከያ ሰራዊት ከባድ መሳሪያ በማስወንጨፍ በርካታ ንጹሃን የጨፈጨፈ ሲሆን ወገዲ ወረዳ ጎርጂ 016 ቀበሌ ብቻ 6 የአንድ ቤተሰብ አባላት በግፍና በአሰቃቂ ሁኔታ ሞተዋል። በተመሳሳይ በዚህ ጎርጂ 014 ቀበሌ አንድ የመኖሪያ ቤት ላይ ባረፈ ከባድ መሳሪያ አባት ወዲያውኑ ህይወታቸው ሲያልፍ እናትና ልጅ ከባድ ቁስለኛ ሆነው የሚኒሊክ እዝ ከፍተኛ አመራር የሆነው አርበኛ ሻለቃ ሀብታሙ ደምሴ ቤተሰቦቹ መኖሪያ የሆነች መንደር ላይ ብቻ ከ54 ጊዜ በላይ ከባድ መሳሪያ አስወንጭፎ ከባድ ውድመት ማድረሱ ተነግሯል። ከምስጋና ወደ ክስ የቀረበው ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጠም። የጠቅላይ ሚኒስትር አብይ አህመድ ኢትዮ ኤርትራ ግንኙነት መሻከሩን በተመለከተ የሰጡት ማብራሪያ ተከትሎም የኤርትራ ማስታወቂያው ሚኒስትር ጠንካራ የቃላት ትችት የሰነዘረባቸው መግለጫ አውጥተዋል። የኤርትራው ማስታወቂያው ሚኒስትር የማነ ገብረ መስቀል በሰጡት ምላሽ የኢትዮጵያ ገዥ ፓርቲ የይስሙላ ፓርቲ ሲሉ ጠርተውታል። ጠቅላይ ሚኒስትሩ የሰነዘሩት ክስ ርካሽና አጸያፊ ውሸት ነው ያለው መግለጫው ቀደም ሲል ለኤርትራ ጦር የከፍተኛ ጀግንነት ሜዳሊያ ምስጋና ሲያዥጎደጉዱ እንደነበረ አስታውሰዋል። የኢትዮጵያ መንግስት አሁን ያቀረበው ክስ በኤርትራ ላይ ለሚከፈተው ህገወጥ ጦርነት ሰበብ ፍለጋ ማደናገሪያ ነው ብሏል። ጠቅላይ ሚኒስትር በንግግራቸው የጎላና ተራራን እንደ ማነጻጸሪያ አምሳያ መጥቀሳቸው በኤርትራ ላይ ያላቸው ቀስቃሽና ወራሪ አጀንዳ የሚያሳይ ነው ሲል ኮንኗል። ቀደም ሲል ጠቅላይ ሚኒስትሩ በፓርላማ በሰጡት ማብራሪያ የኤርትራ ጦር በትግራይ የፈጸመው ዘረፋና ግድያ ለወቅታዊ ጸብ መንስኤ አድርገው ማቅረባቸው የሚታወስ ሲሆን የኤርትራ መንግስት በበኩሉ ንግግሩን የውሸት ድራማና ለቀጣይ ጦርነት የሚደረግ ቅድመ ዝግጅት ነው ሲል አጣጥሎታል። በሰባተኛው ዙር ምርጫ ተሳትፎን በተመለከተ ዶክተር ደሳለኝ መግለጫ ሰጥተዋል። ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ህዝብና ለኢትዮጵያ ወገኖች በሙሉ ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ህዝብ ተመርጬ እናንተን ወክዬ ለህዝባችን ሐቀኛ ድምፅ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል ብለዋል። በዚህ ጉዞ ላሳያችሁኝ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋና አቀርባለሁ ብለዋል። በአሁኑ ወቅት ለሰባተኛው ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞም በመራጮች ደጋፊዎችና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ።
አንዳንድ ፓርቲዎቹ ባህር ዳር ሆነ አዲስ አበባን በፈለግኩበት ቦታ በእጩነት እንድቀርብ እድል ሰጠውኝ ነበረም። በግልም የመወዳደር አማራጭ በጥልቀት አስቤበታለሁ። ሆኖም ግን በመጪው 7ኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለሕዝብ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያዘ ነው። ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለሕዝቤ የሚያበረክተው ረባ ጥቅም የሌለው መሆኑን ተረድቻለሁ። ስለዚህም የ6ኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ሕዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚሁ ዙር አገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬና ሕዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ሆናል ብሏል። እስካሁኑ ሰዓት ድረስ በጽናት አክብራችሁኝ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ሕዝብና ለመላው ኢትዮጵያን ወገኖች ምስጋና የላቀ ነው ብለዋል። በመጨረሻም የትራምፕ ዛቻ ቢቀጥልም በግሪንላንድ ቆንስላ ጽሕፈት ቤት እንዲከፈቱ ካናዳ ከፍተኛ ባለስልጣን ላከች። የኢትዮጵያ ስቴት ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ለመቆጣጠር ማስፈራራታቸውን ተከትሎ ካናዳ የመጀመሪያውን የዲፕሎማሲ ጣቢያ በግሪንላንድ ልትከፍት መሆኑ ተሰምቷል። ከፍተኛ የካናዳ ባለስልጣናት የልዑካን ቡድን ገዥ ጀነራል ሜሪ ሲመንና የውጭ ጉዳይ ሚኒስትር አኒቲ አናዳ በካናዳ የባህር ጠረፍ ጥበቃ መርከብ ታጅበው የካናዳ ቆንስላ በይፋ ለመክፈት ዛሬ አርብ ወደ ልዑኩ አምርተዋል። ከጉዞው ቀደም ብሎ ሲሞን ባደረጉት ንግግር ካናዳ የራሳቸው የወደፊት ዕድል የሚወስኑ የግሪንላንድ ሕዝቦች በጽናት ትደግፋለች ብለዋል። ጉብኝታቸውን የፈረንሳይ ባለስልጣናት ያደረጉትን አይነት ተመሳሳይ ጉዞ ሲሆን ፈረንሳይ በግዛቱ የራሳቸውን ቆንስላ ዛሬ ይከፍታሉ። የካናዳና ፈረንሳይ ተልዕኮዎች በግሪንላንድ ውስጥ የውጭ ግንኙነት ታሪካዊ መስፋፋት ናቸው። እስከዚህ ሳምንት ድረስ በንዑክ መደበኛ ዲፕሎማቲክ ቆንስላ የነበራቸው አይስላንድና አሜሪካ ብቻ ነበሩ። ትራምፕ ዩናይትድ ስቴትስ ለብሔራዊ ደህንነት ሲባል የግሪንላንድ ባለቤት ልትሆን እንዳለባት ደጋግመው ከገለጹ በኋላ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አጋሮች ለግሪንላንድ የሚያደርጉትን ድጋፍ ቀጣይነት የሚያሳይ መልእክት ነው። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀልናችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።